ቢዝነስ ኮፊ ቶክ ቢዝነሳችሁ ላይ በጣም እንድታስተውሉና እንድትይዟት የምፈልገው ነገር በተለይ ቢዝነስ ራን እያደረጋችሁ ያላችሁ ሰዎች ሾርት ተርም ኢንቨስትመንት እየወሰዳችሁ ሎንግ ተርም ስራ ለመስራት አትሞክሩ። ምን ማለት ነው? ቢዝነስ ደና እየሄደ ስለሆነ 5 ሚሊዮን 7 ሚሊዮን ብር አትበደር። 5 ሚሊዮን እና 7 ሚሊዮን ብር ተበደረ በጣም ቆንጆ የሆነ ምን ማለት ነው 5 እና 7 ሚሊዮኑን ብድር መመለስ የሚያስችል ስራ ማስጀመር አትችልም። ትንሽ ነው። ልክ ኮንሱመብል ሎን ብሎ ሰው ለፍሪጅ ምናምን እንደሚወስደውና እዛው ታስሮ እንደሚቀራው ማለት። ስለዚህ ሾርት ተርም ሎን ስትወስድ ምን ያደርጋል? ካሽ ፍሎ ላይ ጫና ይፈጥራል። ለምን? ያንን ብድር መመለስ አለብህ። የ5 ሚሊዮን እና 7 ሚሊዮን ደግሞ የፈለገ ነገር ላይ ኢንቨስት ብታደርገው ምን አያደርግም? የሚያገኘው ሪተርን ምን አይሆንም? ያንን ብድር መመለስ የሚችል አይሆንም። እና በተለይ ደግሞ ድርጅቴ ደህና ነው ብለህ እየሰራህ በድርጅትህ ተበድረህ ቤትና መኪና የገዛችሁ ሰዎች እናንተ በጣም ትሬኒንጋችንን ጆይን ብታደርጉ ሪኮመንድ አደርጋለሁ። ለምን? ኦልሬዲ ድርጅት ምን አድርገዋል? ተጭነዋል። አንዱ በበላው ሌላ እየከፈለ ነው። ስለዚህ ከዛ ነገር ምን አድርገህ ቀስ አድርገህ ድርጅትን ወደ ሁለት እግሩ ለማቆም መስራት ትንሽ ጊዜ ይፈልጋል። ስትራክቸርን ማወቅ ይፈልጋል። ማይንድ ሴት ይጠይቃል። ስለዚህ ዝም ብለህ ብሩ ላንተ ትልቅ ስለመሰለ የሆነ 7 8 10 ሚሊዮን እየወጣ የሆነ ቦታ ሰራዋለሁ ብለህ በኋላ እዳውን መክፈል እዳ እንዳይሆንብህ። መልካም ይስራቅ።